ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? አሁን ለሰዓቱ የመረራርጥናቸውን የሀገር ውስጥና የውጭ ከተገኙ መረጃዎችን ማሰማት እንጀምራለን። ለቻናሌ አዲስ ከሆናችሁ ታማኒና ወቅታዊ መረጃ ለማግኘት ሰብስክራይብ አድርገው ደወል ምልክቱን መጫንዎን አይርሱ። አሁን ወደ መረጃዎቹ አለፍኩ። በመካከለኛው ምስራቅ ውጊያው ገብ ቢልም ተቃራኒ ሀሳቦች ግን መንሸራሸራቸውን ቀጥለዋል። ዛሬ ኢራን ከዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ ጋር ያላትን ትብብር ማቋሟ ተሰምቷል። የሀገሪቱ ፓርላማ ከተቋሙ ጋር የነበረውን ትብብር የሚያግድ ረቂቅ ሕግ ማጽደቁን መገናኛ ብዙሃን ዘግበዋል። የኢራን ፓርላማ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለውን ትብብር ለማቆም ድምፅ ሰጥቷል። የፓርላማው አፈ ጉባኤ የኢራን ሰላማዊ የኒውክሌር መርሃ ግብር በፍጥነት መካሄዱን ይቀጥላል ብለዋል። ፓርላማው ዛሬ ጠዋት ኢራን ከተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ጋር ያላትን ትብብር እንድታቆም ድምፅ ሲሰጥ ውሏል። አሜሪካ ከእስራኤል ጋር እንዲደረግ ያቀረበችው የተኩስ አቁም ስምምነት ተግባራዊ ከሆነ ከአንድ ቀን በኋላ ውሳኔው መተላለፉ ተገልጿል። የኢራን የአቶሚክ ኢነርጂ ድርጅት የኒውክሌር ተቋማት ደህንነት እስኪረጋገጥ ድረስ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለውን ትብብር ያቆማል ሲሉ የፓርላማው አፈ ጉባኤ ተናግረዋል። አፈ ጉባኤው በተጨማሪም የኢራን ሰላማዊ የኒውክሌር መርሃ ግብር በፍጥነት ይካሄዳል ብለዋል። ትብብሩን ለማቆም የቀረበው ረቂቅ ሕግ በ222 የድጋፍ ድምፅ ያለምንም ተቃውሞ በአንድ ድምፅ ታቅቦ ጸድቋል። አፈ ጉባኤው በምንም አይነት ተስፋዎች አንታለልም፣ ለማንኛውም ጥቃት ጠንከር ያለ ምላሽ ለመስጠት ከበፊቱ የበለጠ ዝግጁ እንሆናለን ሲሉ አጽንኦት ሰጥተዋል። በፓርላማው ውሳኔ መሰረት የኤጀንሲ ወኪሎች የሀገሪቱ የኒውክሌር ተቋማት ደህንነትና ሰላማዊ የኒውክሌር እንቅስቃሴ እስካልተረጋገጠ ድረስ ወደ ሀገር ቤት የመግባት መብት የላቸውም። እስራኤል በሰኔ 6 ወታደራዊና የኒውክሌር መስሪያ ቤቶችን ጨምሮ በተለያዩ የኢራን ጣቢያዎች ላይ የአየር ድብደባ መጀመሪያ የሚታወስ ሲሆን ቴሄራን የኒውክሌር ቦምብ ልታመርት ነው በሚል በኢራን ላይ የከፈተችውን ክስ አጠናክረዋለች። ኢራን አጸፋዊ የሚሳኤልና ሰው አልባ ጥቃቶችን ስትፈጽም አሜሪካ በበኩሏ 3 የኢራን የኒውክሌር ጣቢያዎች ላይ በቦምብ ጥቃት በማድረስ ግጭቱን በይፋ መቀላቀሏን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ12 ቀናት የአየር ላይ ውጊያ በኋላ በእስራኤልና በኢራን መካከል የተጠናከረው ጥረት ለማርገብ የተኩስ አቁም ስምምነት ማድረጋቸውን ማስታወቃቸው ይታወሳል ሲል የዘገባው አልጀዚራና ስፑትኒክ ነው። ወደ ሌላ ውጭ ዜና ስናልፍ በእስራኤል ጥቃት የተገደሉ የተባሉ 3 የጦር መሪዎች የኢራን ድል በዓል ላይ ተገኙ። በእስራኤል ጥቃት ተገደሉ የተባሉ 3 የኢራን ጦር መሪዎች የኢራን ድል በዓልን ከህዝብ ጋር ሲያከብሩ መታየታቸውን አናዶሉ እና የኢራን የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። እስራኤል ከሰኔ 13 ጀምሮ የኢራን የጦር ጄኔራሎችን መግደሏን ያስታወቀች ሲሆን 3ቱ የኢራን የጦር መሪዎች በትናንትናው ዕለት ኢራን የድል በዓሏን ስታከብር ከህዝብ ጋር በመገናኘት አክብረዋል ብለዋል ምንጮች። ከዚህ ውስጥ አንዱ የሆኑት የእስላማዊ አብዮታዊ ጥበቃ ኮርፕስ ቅዱስ ኃይል አዛዥ ብርጋዴር ጄኔራል ኢስማኤል ካሃኒ በዓሉን ከህዝብ ጋር ማክበራቸውን የኢራቅ የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። በኢራን ታስኒም የዜና አገልግሎት የተለጠፈ ቪዲዮ ካሃኒ በዝግጅቱ ከተሰበሰቡት መካከል አሳይቷል። ኤጀንሲው በኤክስ ላይ ኮማንደር ካሃኒ ዛሬ በተካሄደው የቴሄራን የድል በዓል ላይ ይገኛሉ ሲል ተናግሯል። በዚህ ወር መጀመሪያ ላይ የኒውዮርክ ታይምስ ጋዜጣ ካሃኒ በእስራኤል ጥቃት ከተገደሉት የኢራን ጦር መሪዎች መካከል አንዱ እንደሆነ ዘግቦ እንደነበር የሚታወስ ነው። በተመሳሳይ የወቅቱ የመከላከያ ሚኒስቴርና የአየር ኃይል አዛዥ የነበሩ ብርጋዴር ጄኔራል አዚዝ ናስረዲዜህ በሰኔ ወር መጀመሪያ ላይ በመከላከያ ሚኒስቴር ላይ በተፈጸመ የአየር ጥቃት ተገድለዋል ተብለው የነበረ ቢሆንም በህይወት እንዳሉና አሁንም በስልጣን ላይ እንደሚገኙ ተስኒም የዜና ወኪል ዘግቧል። የአያቶላህ አሊ ካሚኒ ከፍተኛ አማካሪና የደህንነት ዋና አማካሪ አድሚራል አሊ ሻምካስኒ እንደ አውሮፓውያን አቆጣጠር ሰኔ 13 ቀን 2025 በእስራኤል የአየር ጥቃት መሞታቸው ከተነገሩት አንዱ የነበሩ ናቸው። አድሚራል አሊ ሻምካኒ በድል በዓሉ ላይ በመገኘት የድል በዓሉን አከብረዋል ሲሉ የኢራን የዜና ወኪሎች ዘግበዋል። ወደ ሌላ የውጭ ዜና ስናልፍ ኢራን ከሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች አሰረች። ኢራን ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎችን ማሰሯ ተነገረ። ባለፉት 12 ቀናት ብቻ ኢራን ከ700 በላይ ዜጎቿን ከእስራኤል ጋር ግንኙነት በመፍጠር እያሴሩ ነው በሚል ጥርጣሬ ማሰሯን ፋርስ የዜና ወኪልን ዋቢ አድርጎ የዘገበው አርቲ ነው። በተጨማሪም ለእስራኤል ሲሰልሉ የተገኙ የተባሉ 3 ዜጎች በዛሬው ዕለት መገደላቸው ተሰምቷል። በሌላ ዜና የኢራን የኒውክሌር ማመንጫ ጣቢያ ፎርዶ በአሜሪካ ቡንገር ቦስተር ቦምብ ሙሉ ለሙሉ ወድሟል ሲሉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናግረዋል።
ፕሬዝዳንቱ ይህን ያሉት ኢራን በኒውክሌር ጣቢያው ላይ ምንም አይነት የከፋ ጉዳት አለመድረሱን መግለጧን ተከትሎ ነው። እስራኤል በጉዳዩ ላይ መረጃ እንዳሰባሰበች የገለጹት ፕሬዝዳንቱ በዚህም አሜሪካ ጥቃት የፈጸመችባቸው የኒውክሌር ጣቢያዎች ሙሉ ለሙሉ መውደማቸው ተረጋግጠዋል ብለዋል። ፕሬዝዳንቱ አያይዘው ኢራን የኒውክሌር ፕሮግራሟን ዳግም የምትጀምር ከሆነ አሜሪካ ዳግመኛ እርምጃ ትወስዳለች ነበር ያሉት። ወደ ሌላ ውጭ ዜና ሲናልፍ ኢራን በእስራኤል ጥቃቱ ለሞቱ ሁሉም ከፍተኛ ወታደራዊ መኮንኖችና የኒውክሌር ሳይንቲስቶቿ በመጪው ቅዳሜ በአገር አቀፍ ደረጃ የሽኝት ፕሮግራም ለመካሄድ ወስናለች። በእስራኤል ጥቃት ከተገሉት ውስጥ የኢራን ጦር ከፍተኛ ወታደራዊ መሪና የአያቶላ አሊ ካሚኒ ከፍተኛ አማካሪ የነበሩት ሁሴን ሰላሚኒ የሚገኙት ሲሆን ከቅዳሜው ሽኝት ቀደም ብሎ በነገው ዕለት በልዩ ሁኔታ ሽኝት ፕሮግራም ይካሄድላቸው ሲል ዓለም አቀፍ ዜናዎች ዘግበዋል። ወደ ሌላ ዜና ስናልፍ አገር ውስጥ ዜና ኡጋንዳ በቡና ኤክስፖርት ኢትዮጵያን በመብለጥ ከአፍሪካ አንደኛ መሆኗን አስታወቀች። ኢትዮጵያን በመብለጥ ኡጋንዳ በአፍሪካ ቀዳሚ ቡና ላኪ ይሆናል ሲል የኡጋንዳው የግብርናና እንስሳትና ዓሳ ሀብት ሚኒስቴር አስታወቀ። በግንቦት ወር ብቻ 47606 ቶን በላይ ቡና ለዓለም አቀፍ ገበያ ማቅረቧ የተገለጸ ሲሆን በሁለተኝነት የተቀመጠችው ኢትዮጵያ በግንቦት ወር ለዓለም አቀፍ ገበያ ያቀረበችው የቡና መጠን 43481 ቶን መሆኑ ሚኒስትሩ ትላንት ሰኔ 17 ቀን 2017 ዓ.ም ባወጣው መግለጫ ተጠቁሟል። ከግንቦት ወር የቡና ሽያጭ ኡጋንዳ ከ243 ሚሊዮን ዶላር በላይ ማግኘቱ የተገለጸ ሲሆን ከባለፈው የፈረንጆች 2024 ሰኔ ወር እስከ 2025 ግንቦት ወር ድረስ ከ2 ቢሊዮን ዶላር በላይ አግኝታለች ተብሏል። የዩጋንዳ ቡና ዋነኛ መዳረሻ ጣሊያን መሆኑ የተጠቆመ ሲሆን ከአጠቃላይ ምርቷ 39 በመቶ የሚሆነው ለጣሊያን ገበያ እንደሚቀር ተገልጿል። ወደ ሌሎች የአፍሪካ ሀገራት የምትልከው የቡና መጠን ከምርቷ ውስጥ 18 በመቶ የሚሆነውን ብቻ ነው መባሉን የኳታሩ ፔኒንሱላ ጋዜጣ ዘገባ ያሳያል። ኢትዮጵያ በተያያዘው ዓመት በ2017 ዓ.ም 10 ወራት 354302 ቶን ኤክስፖርት በማድረግ 1.868 ቢሊዮን ዶላር ገቢ አግኝታለች። ይህም በታሪኳ ከፍተኛውና የመጀመሪያውን ሲል የቡናና ሻይ ባለስልጣን መግለጹን መዘገባችን ይታወቃል። ወደ ሌላው የሀገር ውስጥ ዜና ስናልፍ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ለሁለት አልተከፈለም ሊከፈልም አይችልም ሲሉ የፓርቲው ጊዜያዊ ሊቀመንበር ነኝ ያሉት አቶ አጫሞ ቦኬ ገለጹ። ጊዜያዊ ሊቀመንበሩ የዶክተር ራሄል ባፌን እና ነባሩን ማህተምን በፓርቲው ሕገ ደንብ መሰረት እና በስራ አስፈጻሚ ኮሚቴ አባላት በአብላጫ ድምፅ አግደናል ሲሉም ገልጸዋል። ይሁን እንጂ ዶክተር ራሄል ባፌ አሁንም ፓርቲውን በምክትል ሊቀመንበርነት የሚመራው እኔ ነኝ፣ የወጣው ግድም ከማህበራዊ ሚዲያ ግብዓትነት ያለፈ ፓርቲው ላይ የሚፈጥረው ጫናም ሆነ ተጽዕኖ የለም ሲሉ ለናሁ ቴሌቪዥን የስልክ መረጃ ሰጥተዋል። የፕሮፌሰር በየነ ጴጥሮስን ህልፈት ተከትሎ በፓርቲው አመራሮች መካከል የተፈጠረው ውዝግብ ውስጥ መሆኑን ከምንጮች መረዳት ተችሏል። የመረጃው ባለቤት ናሁ ቲቪ ነው። አድማጭ ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እንደዚህ ነበሩ። ላይክ፣ ሼር፣ ኮሜንት ማድረግ አብሮነታችሁን አረጋግጡ እንላለን። እናመሰግናለን። መልካም ጊዜ ይሁንላችሁ።